በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። መጋቢት 22 ቀን ጥንተ በዓለ ሆሳዕና። ጥንተ በዓል ማለት በዓሉ ተአምሩ የማዳን ስራው የተፈጸመበት የመጀመሪያ ቀን ማለት ነው። በዚህም መሰረት ቅድስት ቤተ ክርስቲያን ከሆሳዕና ጀምሮ እስከ ጰራቅሊጦስ ድረስ ያሉ አበይት በዓላትን ሁለት ጊዜ ታከብራለች። አንደኛ ጥንተ በዓል፣ በዓሉ ለመጀመሪያ ጊዜ የተከበረበት፣ ሁለተኛ ደግሞ የቀመር በዓል ይሰኛል። መሰረቱ የቅዱሳን ሐዋርያት ቀኖና እና የአባታችን የቅዱስ ድሜጥሮስ መንፈሳዊ ቀመር ነው። ስለሆነም ዓለም ከተፈጠረ 5534 ዓመት የዛሬ 1974 ዓመት ልክ በዛሬው ዕለት መጋቢት 22 ቀን ስም አጠራሩ ከፍ ከፍ ይበልና መድኃኒታችን ኢየሱስ ክርስቶስ በፍጹም ትህትና በአህያዋና በውርንጫዋ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ወደ ቤተ መቅደስ ገብቷል። ታላቅ የምስጋና መስዋዕትም ከመላእክት፣ ከሐዋርያት፣ ከሕፃናት፣ ከአረጋውያን፣ ከፀሐይ፣ ከጨረቃም፣ ከከዋክብት፣ ከቢታንያ ድንጋዮች በአጠቃላይ ከፍጥረታት ፍጡር ሁሉ ከፈጠረው ፍጥረታት ሁሉ ቀርቦለታል። ጌትነቱንም በገሃድ ገልጧል። ከበዓሉ በረከት ይክፈለን፣ እኛንም ለጣዕመ ምስጋና የተዘጋጀን ያድርገን። መጋቢት 22 ቀን በዚች ቀን ቅዱሳን ሐዋርያት፣ ንጹሐን አርድእትና ቅዱሳት አንስት የጌታችን 120 ቤተሰቦች ይታሰባሉ። እንዲሁም ቅዱስ ቄርሎስ መንፈሳዊ የቅድስና ሀገር ኢየሩሳሌም ጳጳስ የነበረ ንጽሕናው የተመሰከረለት አባት ሲሆን በ381 ዓመተ ምህረት በቁስጥንጥንያ ከተሰበሰቡ 150 ሊቃውንት አንዱ ነው። ብዙ ድርሳናትን ጽፏል። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ትንቢተ ዘካርያስ ከምዕራፍ 9 ከቁጥር 9። ሰላም ለርገትከ ዲበ ዘባን አድግ በትሕትና አምላከ አማልክት ስቡህ ዘተከይዶ ለደመና ኢየሱስ ክርስቶስ ፈጻሜ ትሕትናው ዜና ፈጻሜ ትንቢቶ ዜና ነቢያት ሐዋርያት በሀፈ ገብሩ ፍና ወደሱ ከሕፃናት እንዘ ይጼውር ሆሳዕና ሰላም ለቄርሎስ መንፈሳዊ ብእሲ ዘይሴኒ በምክሩ እምፍቁረ ዳዊት ኩሲ ወበእንተ ሃይማኖት ዘነግደ ወበእንተ ሃይማኖት ዘነበረ ከመነግድ ወፈላሲ አቂቦ አባጊሁ እምእምዘ አርዮስ ከይሲ ተሰይመ በኢየሩሳሌም በአምሳለ ጴጥሮስ ኩሲ ሰላም ለበዓትከ የገባ እንዴት ነው የሚባለው? ለመግባት የሚለው አማርኛ ይጠብቃል። ሰላም ለበዓትከ እምቤተ ፋዬ ለኢየሩሳሌም ከመትክስት ለነ ብርሃነ ሰባቲከ አዳም ኢየሱስ ክርስቶስ መድኃኔ ኩሉ ዓለም ነቢያት ሐዋርያት ወደሱ ከዮም ወቄርሎስ ይቤ ሆሳዕና በአርያም። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።